ሚስትም ትፈልጋለች ውዴ። ቅድሚያ ከቤተሰብህም ይሁን ከጓደኞች በፊት ለልጆችህና ለሚስት ለዚህ አንተ አላስፈላጊ እየሆንክ ትመጣለህ። ብቻዋን ማረግ እንደምትችል እያመነች ትመጣለች። ትዳሮች ለማፍረስ በቃ ኖርማሊ ቀላል እያደረገላቸው ይሆናል። ሰላም እንዴት ናችሁ ውድ ተመልካቾቼ? ይህ ሮብ የምናቀርብላችሁ ስለ ጋብቻ እናውራ የሚለው ፕሮግራማችን ነው። በጣም እንደምትወዱት ተስፋ አደርጋለሁ። ለዛሬ የያዝነው ርዕስ ብዙ ጊዜ ትዳር ውስጥ በማወቅም ቢሆን ባለማወቅ ባሎች የሚሰሯቸውን ስህተቶች እናያለን። ለዛሬ 15ቱን ይዣለሁ። እስከነ መፍትሄያቸው እናወራባችኋለን። በደንብ ትማሩባችኋላችሁ ብዬ ተስፋ አደርጋለሁ። ወንዶች እያበዛሽብን እንትን የመጀመሪያው ስሜቷን አለመረዳት። ብዙ ጊዜ ሴቶች በጣም ስሜታዊ ነን፣ ወንዶች ደግሞ ውሳኔ ላይ ይቸኩላሉ። ቶሎ ወደ ውሳኔው ነው የሚሮጡት። ተፈጥሯችን እንደዛ ይመስለኛልና ለኛ በጣም ለኛ ትልቅ የሆነው ነገር ለእናንተ ትንሽ ሊሆን ይችላል። ግን ያንን ነገር አለማናናቀውን፣ ደስታዋን፣ ጭንቀቷን፣ ይሄ ድንጋጤዋ በቃ በጣም ትንሽ ነገር ሊያስደነግጣት ይችላል፣ ሊያስጨንቃት ይችላል። ያንን ስትነግርህ አታቃለባት። ይሄ ነገር እንደዚህ ነው፣ ምን ሆነሽ ነው? ይሄ ቀላል ነገር ነው፣ ይሄ በዚህ ትጨነቂያለሽ ምን አትበሉ። ለሷ መጀመሪያ እሷ በተረዳችበት መንገድ ለመረዳት ሞክሩ። ትንሽ ነገር ሊሆን ይችላል፣ ቶሎ መፍትሄው ወዲያው ሊፈታ ይችላል። ግን ለሷ ከባድ ስለሆነ ነው። እሺ፣ አንደኛው እሱ ነው። ሁለተኛው ደግሞ ዝምታን እንደመቀጣጫነት መጠቀም። ይሄ ትልቁ ችግር ይመስለኛል። ብዙ ሰዎች ትዳሬን ያድንልኛል ብለው ይጠቀሙታል። ማለት ተናግሬ ከማስቀየም ተናግሬ እንዲህ ተባለ ከምባል ምናምን ብለው ወር 2 ወር ሚስታቸውን የማያናግሩ ሰዎች አሉ። በቃ ዝም ብለው መቅጣት ማለት ነው። ያችን ሴት እየቀጧት እንደሆነ የሚሰማቸው ሰዎች አሉ። ያ ግን ትልቁ ስህተት እሱ ጋር ያለው። አሁን አንድ ሴት ከአንተ ጋር አውርታ የምትፈታቸው ነገሮች አሉ፣ እያወራች ልታስተካክላቸው የምትፈልጋቸው ነገሮች አሉ እና አንተ ጋር እያጣች በሄደች ቁጥር ሌሎቹን ከውጭ መፈለግ ትጀምራለች፣ ወይ ደግሞ ራሷን መፍታት ትጀምራለች። ችግሯን መፍታት ጀመረች ማለት ደግሞ ከአንተ ውጭ ሆና መኖር እንደምትችል እያመነች ትመጣለች። ገባህ አባባሌ? ለዚህ አንተ አላስፈላጊ እየሆንክ ትመጣለህ። ብቻዋን ማረግ እንደምትችል እያመነች ትመጣለች። ስለዚህ ሳይለንት ትሪትመንት በጣም ትልቁ ጎጂ፣ ሰዎች እየገባቸው ያልሆነ ግን ብዙ ትዳሮች ለማፍረስ በቃ ኖርማሊ ቀላል እያደረገላቸው የሆነ ነገር ነውና ሳይለንት ትሪትመንት። ሶስተኛው ደግሞ ብዙዎቻችን ቤት ያለ ይመስለኛል፣ የቤትና የልጆችን ኃላፊነት ሙሉ በሙሉ ለሴቷ መተው። ስራ ማይኖራት እቺ ሴት ሙሉ ኃላፊነቱን ብዛት ያላቸው ሴቶች ላይ፣ ስራ የሌላት ላይ ይብሳል እንደመባስ። ግን ያባት የቤት እመቤት ላይ ይብሳል። ያው የቤት እመቤት ብዙ ጊዜ ወንዶች የማይረዱት ነገር ይመስለኛል ይሄኛው። ምክንያቱም አንድ የቤት እመቤት ቤት ውስጥ ስትቀመጥ 24/7 ስራ ላይ ናት። ያንን ማንም እንዳያስበው ቁጭ ብላ እኔ እንዲያረኩ ደክሜ መጥቼ ምናምን ይላል። እሷ ጧት ተነስታ ለሱ ምግብ ታዘጋጃለች፣ የሱ ልብስ ታጥባለች፣ የልጆቿን ልብስ ታጥባለች፣ ከዛ ትምህርት ቤት ታደርሳለች። ከትምህርት ቤት ተመልሰው ይመጣሉ፣ እነሱን አምታመክሰሳ ማቋረጫ የለውም። ለሊት አንዳቸው ይታመማሉ ምናምንና ያን ነገር እናስበው ማለት ቤት ውስጥ ኃላፊነትን ብንጋራ። አራተኛው ደግሞ ከትዳር አጋርህ ይልቅ ለጓደኛ ወይ ደግሞ ለቤተሰብ ቅድሚያ መስጠት። አሁን ለምሳሌ እረፍት ሲሆን ሙሉ አሁን የእረፍት ጊዜውን ወይ ከጓደኞቹ ጋር ወይ ደግሞ ከቤተሰቦቹ ጋር ማሳለፍ የሚፈልግ ሰው አለ። ሚስትም ትፈልጋለች ውዴ። ስለዚህ ቅድሚያ ከቤተሰብህም ይሁን ከጓደኞች በፊት ለልጆችህና ለሚስትህ ጊዜ ስጥ ባይ ነኝ። ይሄ አምስተኛው ደግሞ አድናቆትንና ምስጋናን አለመስጠት። ኖርማሊ ይሄ እንትን ይሆናል። ምንድነው የሚባለው? አሁን አብረክ እየኖርክ በሄድክ ቁጥር ምስጋና ወይ ደግሞ አድናቆት አላስፈላጊ ይመስለኛልና ግን ሰዎች እንዲበረቱ ከድካማቸው እንዲበረቱም ሆነ ስራ ያ ነገር እንደ ግዴታቸው አለ አይደል? አሁን የቤት እመቤት ስትሆን አንድ እናት ብዙ ጊዜ የሚሰማት ስሜት ወይኔ በቃ እንደዚህ ሆኜ ኖርኩኝ። የቤት እመቤት ማለት የቤት ሰራተኝነት ስሜት እየተሰማት ትመጣለች እና ያ ስሜት እንዳይሰማት አድናቆት፣ ምስጋና ያስፈልጋታል። አሁን ለምሳሌ አንድ የቤት እመቤት ሆና ልጆቿን እያሳደገችልህ ያለች እናት ካለች ለዛች እናት ልጆቼን በጣም አሪፍ አድርገሽ እያሳደግሽልኝ ነው፣ በጣም አመሰግናለሁ፣ እወድሻለሁ፣ እያደረግሽ ያለሽው ነገር ትልቅ ነው ብላችሁ አድንቋትኝ፣ ስጧት፣ ክሬዲት ስጡት ያንን ነገርና
ያ ይሄ የበታችነት ስሜት የቤት ሰራተኝነት ስሜት እየተሰማት የነበረውን ነገር ታውጣው። ከዛ አድናቆት መቀነስ በጣም ትልቁ የባል ችግር ነው፣ አሁን ከነገርኳቸው በላይ ማለት ነው። ያንን የአድናቆትና የምስጋና ጸባይን ማዳበር ያለባችሁ ይመስለኛል። 6ኛ በጣም በጥቃቅን ነገሮች ላይ ሁሉም ላይ መተቸት። ልጆቹ ቆሻሻው ማለት የሆነ ቆሻሻ ሲይዙ እሷን መተቸት፣ ቤቱ ሳይጸዳ ሲቆይ ቤቱ ያልጸዳ፣ ቤቱ ተዝረከረከ ምናምን እያሉ መተቸት፣ ሁሉም ነገር ላይ መተቸት ሰውን እንደጠላኸው ማለት ያቺ ሴት እንደጠላሃት እንዲሰማት ነው የሚያደርጋት። ማለት እንትን መሆን ምንድነው ምክንያታዊ የሆነ ንግግር ብንናገር ሁሉም ነገር ላይ ባንተቻች ባይ ነኝ። 7ኛ ገንዘብ አጠቃቀም ላይ ግልጽ አለመሆን። አንዱ ማለት ይሄ ባልም ሚስትም ላይ ያለ ይመስለኛል ኖርማሊ። እና ብዙ ጊዜ እንትን ሲሆን ገንዘብን መደበቅ፣ በጣም ከፍተኛ የሆኑ ገንዘቦችን ለሰዎች ስንሰጥ ወይ እንትን ስንል እሷን አለማማከር፣ በቃ አይደል ገንዘብ ነክ የሆኑ ነገሮች ላይ ሚስትን አለማካተት፣ በቃ ድብቅ መሆን። 8ኛ ጊዜ አለመስጠት። በጣም ትልቁ ችግር ጊዜ አለመሰጣጠት ነው። ብዙ ጊዜ ሴቱም ወንዱም ላይ ያለ ይመስለኛል። አሁን ሁሉም ላይ ያለ ነገር ነው ይሄ ነገር። ግን እረፍትም ሲሆን ለሚስቱ ወይ ለልጆቹ ጊዜ መስጠት የለም። በቃ ስልክ ላይ ይጠመዳል፣ ወይ ጓደኞቹ ጋር ይሄዳል፣ ውጪ ወጥቶ ይዝናናል ምናምን፣ ቤተሰቡን ይዞ ሳይሆን ራሱን ችሎ ማለት ነውና በጣም አሁን ብዙ ሴቶችን ብትጠይቁ ሴት ልጅ የምትፈልገው ደግሞ መደመጥንና ጊዜ እንዲሰጣት ነው የምትፈልገው ባሏ ከገንዘብ በላይ። ብዙ ችግር ያለው ገንዘብን ማለት ይሄን ሰጠውሽ አይደል እንዴ፣ ይሄን አሟላውልሽ አይደል እንዴ፣ ሄደሽ አትዝናኝም ምናምን ይላል። ገንዘብህ አይደለም ዋናው፣ አንተ ታስፈልጋታለህ። ያንተን ጊዜ ደግሞ ትፈልጋለች። ያንን ተረዱ። 9ኛው ንጽጽር ማብዛት። ንጽጽር ማብዛት ሲባል አሁን የወለደች ማለት እኔ አሁን ወልጃለሁ፣ 2 ልጆች አሉኝና ባለቤቴ በገሌና የተሻታል 2 ልጆች ወልዳ ቅርጿና እንትኗ እንዴት እንደሚያምር ምናምን ይላል። እንደየሰውነታችን ይለያያልና እኔ ያለኝ ቅርጽ ሌላው ሰው ሊመኙ ይችላል፣ የኔ ባለቤት ደግሞ ላይመኙ ይችላል። የኔን ቅርጽ በቃ ሌላ የሚያያት የተሻለች ሊያነጻጽር ይችላል። ያንን ንጽጽር አታድርጉ። በጣም ነው ኮንፊደንስ የሚሰብረው፣ በቃ በጣም ማለት ነው ከምነግራችሁ በላይ ነው የሚሰብረው ኮንፊደንስ የኛው ነገርና በራስ መተማመንን በሙሉ ነው የሚያጠፋው። በቃ ጭራሽ መነጻጸር የለባትም። ሚስትህ ናት፣ ባላት አቅም እንድትስተካከል የምትፈልጋቸውን ነገሮች እንደዚህ እኮ ብታደርጊ እንዴት ሆኛለሽ፣ እንዴት ታደርጊ እንዴት ሆኛለሽ ብንል ባይ ነኝ። 10ኛው ደግሞ አድማጭ አለመሆን። ብዙ ጊዜ ያው ሴቶች ስናወራ የሚያዳምጠንን ሰዎች እንተነዳልና ኢንተርቪዎች ላይ ካያችሁ ብዙ ሴቶች ወይኔ በጣም እኮ ነው የሚያዳምጠኝ፣ በጣም አድማጭ ስለሆነ ነው አብሬው እንኩት ምናምን ይላሉና በጣም የሚያዳምጠን ሰው እንፈልጋለን። ያው አሁን እቤት የምትውል እናት ስትሆን ደግሞ የቤት እመቤት ስትሆን ደግሞ ቤት ውስጥ ሆና ከልጆቿ ጋር ነው የምትውለው። የሚያወራት ሰው የለም፣ ጊዜም የላትም ከሰው ጋር ለማውራት። በቃ ማለት የቤቱ ሙሉ ኃላፊነት እሷ ላይ ስለሆነ ማለት ነውና ስታወራክ አዳምጣት፣ አስጨርሳት። በቃ አውርታ እስክትጨርስ ድረስ አዳምጣት። ከዛ ደግሞ አታጣጥልባት ወይ አታቋርጣት። እያወራች አቋርጠህ እንዲህ ለማለት ፈልገሽ ነው ምናምን አትበል። እኔ አቀልሻለሁ አትበል። በቃ እሷ ያለችውን ነገር በሙሉ አስጨርሳት፣ ታውራበት። ከዛ በኋላ መልሱን ሰጣታለህ። ተሳሳተም ከሆነ በስነ ስርዓት እንዲኮኑ ብሎ ማስረዳቱ ጥሩ ነው። ግን በመጀመሪያ ደረጃ በጣም አድማጭ ለመሆን ሞክር። 11ኛ በትናንሽ አለመግባባቶች ላይ መጮህ፣ መቆጣት ማለት ይሄ ቀስ ብሎ ተረዳድቶ ተነጋግሮ ከመፍታት ይልቅ መጮህ፣ መቆጣትና ይሄ አግሬሲቭ መሆን፣ በቃ ምንም ነገር ላይ እንዲህ ነው ምናምን ብላ መጮህ፣ ደግሞ መቆጣት፣ እንዳትናገር የሆነ ቀድሞ መዝጋት፣ በጩኸት መዝጋት። አሁን እኔ የኔ ፐርሰናሊቲ ጩኸት አልወድም። በቃ በጣም ነው የሚያስፈራኝ፣ ያስደነግጠኛል። አልወድም ጩኸትና አሁን ባለቤቴ እንደዛ አይነት ባህሪ ቢኖረው ይሄን ባህሪን ያውቃል፣ ለዚህ ሊጠቀምበት ይችላል ማለት ነው። በቃ ኖርማሊ የሆነ ነገር ሲባል መጮህ፣ የሆነ ነገር መጮህ። ከዛ በኋላ ምን ሆናለሁ እኔ አመሉ ነው በቃ መጮህ ነው ስራው፣ መች ይሰማኛል እንላለን። ያ ደረጃ መድረስ የለበትም። በቃ ቁጭ ብለህ ተነጋግረህ ለመፍታት መሞከር። በመጮህ የሚመጣ ምንም ለውጥ የለም።
12ኛው ከኃላፊነት መሸሽ ወይ ደግሞ ዲፌንሲቭነስ። ይሄኛው በጣም ብዙዎቻችን ላይ ያለ ይመስለኛል። የብዙዎቻችን ጸባይ ነው። በቃ ማለት ጥፋት አጥፍተን ይቅርታ ከመጠየቅ ይልቅ ሰበብ መደርደር ወይ ደግሞ ተጎጁ ወይ ደግሞ ማለት ተጠቂው ያኛ ያጠፋንበት ያስቀየመነው ሰው ላይ መለጠፍ ያንን ጥፋታውን አንቺ ነሽ እንዲያደረግሽኝ እንዲስራ አደረግሽ ነው እንዲወኩትኝ ብለን እዛ ላይ ጥፋቱን እንትን ማለት ይሄ በጣም ምንም የሚያስተካክለው ነገር የለም። ጥፋትን አምኖ ይቅርታ ከተጠያየቁ በኋላ ግን ሙሉ ቀላል ነው። በቃ ከዛ በኋላ ዲፌንሲቭነሱ አያስፈልግም። ጥፋትን አምኖ ይቅርታ መጠየቁ የተሻለ ነው። 13ኛው ደግሞ በትዳር አጋር ስኬት ላይ መቅናት ወይ ደግሞ አለመደሰት። ይሄ ብዙ ጊዜ የሚሆነው ምን ሲሆን ነው? ሚስትየው በጣም ከፍተኛ ደሞዝ ሊኖራት ይችላል ወይ ደግሞ በትምህርት የተሻለ ደረጃ ላይ ልትሆን ትችላለች። በዛ ስኬቷ ደስተኛ አለመሆን። ያው ማህበረሰባችን በባህሪው ሴት ልጅ ከፍተኛ ነገር ሲኖራት ደስተኛ እንድትሆን አይፈቅድልም። ግን ደግሞ ያ ነገር እሷ ከፍተኛ ስኬት ላይ ትሁን ዝቅተኛም ሆነች ቤትህ ላይ ነው ጎዶሎ የሚሆነው። ሴት ልጅ ገቢ ሲኖራት ለቤቷ እንጂ ከቤቷ ውጪ የማጥፋት ፍላጎት የላትም። ልጆች ካሏት ልጆቿ ላይ ቤቷ ላይ እድገት ላይ ነው ትኩረት የምታደርገው። አይደለም አግኝታ አንተ የሰጣሃትንም እጥፍ አድርጋ የማሳደግ አቅም አላት። እና ሚስትህ ስኬታማ ስትሆን በጣም መደሰት አለብን። ያ ብዙ ጊዜ የሚመጣው ያው ሴቶች ከፍተኛ ገቢ ሲኖራቸው ነው። ይሄኛው ሲሆን ደግሞ ሴቶች ከፍተኛ ገቢም ሲኖራችሁ ደግሞ የበላይነት የቤቱ ራስ ነኝ ብሎ ይሄ የምናስበው ስሜታችንን ማጥፋት አለብን። ያንን ደግሞ ማለት አንዳንዴ እኛም ልናመጣበት እንችላለን ያንን ስሜት በሚለው ነው። ተነጋግረን መፍታት አለብን። በቃ መነጋገር በጣም ትልቁ ነገር ነው እዚህ ቦታ ላይ ማለት ነው። 14ኛው ደግሞ የቤትን ሚስጥር ወደ ውጭ ማውጣት። በቤት ውስጥ ያለ ኢኮኖሚካሊ ችግር፣ አለመግባባት፣ ሁሉንም ነገር ትዳር ውስጥ ያለው ነገር በሙሉ በቤት ነው መቅረት ያለበት። አለማውራት በቃ ለማንም ለጓደኛም ለቤተሰብም በጭራሽ ሊወራ አይገባውም። 15ኛውና የመጨረሻው ደግሞ ቂም መያዝ ወይ ደግሞ ያለፈ ስህተትን እየቆጠሩ ሁሌ ማውራት። አምና እንዲያርገሽኝ ባለፈው እንዲብለሽኝ ነበር እኮ እኔ ነኝ እንጂ አለ ማለት ያ አያስፈልግም። በቃ የባሰ የማትወጡት ነገር ውስጥ መግባት ነው እንጂ ምንም አያስፈልግም። በቃ ይቅርታ ያለፈ ስህተቱ ላይ ይቅርታ ተደባብላችሁ ያን ስህተት ካለፋችሁት መድገም አያስፈልግም። ተመልካቾቼ በጣም አመሰግናለሁ። እስካሁን ስለተከታተላችሁኝ ስለምታበረታቱኝም በጣም አመሰግናለሁ። ሁሉም ቪዲዮዎች እንዲደርሷችሁ የደወል ምልክቱንና ሰብስክራይቡን መጫን እንዳትረሱ። በጣም አመሰግናለሁ። ኮሜንት ላይ የምትፈልጓቸውን ሀሳቦች እንድናነሳ የምትፈልጓቸው ወይ ደግሞ የተሳሳትኳቸው እኔ ትክክል ያልሆንኳቸው ትክክል አይደሉም ብላችሁ የምታስቧቸውን ነገሮች ኮሜንት ላይ ጻፉልኝ። አመሰግናለሁ። ባይ